Happy Kids! እንዴት ናችሁ ልጆች? የዛሬው ታሪካችን የመጽሐፍ ቅዱሱ የሳምሶን ታሪክ ነው። በደንብ አዳምጡኝ እሺ። በዚያን ዘመን እስራኤላውያን በሰሩት ኃጢአትና በደል እግዚአብሔር ለ40 ዓመታት ለፍልስጤማውያን አሳልፎ ሰጥቷቸው ነበር። ይሁን እንጂ እግዚአብሔር እስራኤላውያንን ነፃ ለማውጣት አንድ ሰው አዘጋጅቶ ነበር። ከዳን ወገን የሆነ ማኑሄ የሚባል አንድ ሰው ነበር። ሚስቱም መካን ነበረች። የእግዚአብሔር መልአክ ተገልጦላት እነሆ ወንድ ልጅን ትወልጃለሽ፣ የሚያሰክር መጠጥ እንዲሁም ርኩስ ውድብን አትብዪ፣ ልጁም ከእናቱ ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል፣ ፀጉሩንም ፈጽሞ አትቆርጪ፣ እሱም እስራኤላውያንን ከፍልስጤማውያን እጅ ነፃ ያወጣል። ሴቲቱም ወለደች፣ ስሙንም ሳምሶን አለችው። እግዚአብሔርም ባረከው። እያደገም ሲሄድ እግዚአብሔር ወደር የሌለው ማንም የማይቋቋመው ኃይልና ጉልበት ሰጠው። አንበሳን ያለምንም መሳሪያ እንደ ጨርቅ ይበጣጥሳል። በአህያ መንጋጋ 1000 ያሉ ወታደሮችን ይገድል ነበር። ማንም ሊቋቋም የማይችል ኃያል ሰው ሆነ። ከዚያም ሳምሶን ከፍልስጤማውያን ወገን የሆነች ደሊላ የምትባል ሴትን ወደደ። የፍልስጤም መኳንንቶች የኃይሉን ምንጭ እንድታውጣጣውና እያንዳንዳቸውም 100 ብር እንዲሰጡ ነግራው አሳመናት። ከዛ ምስጢሩን እንዲነግራት ሳምሶንን በየቀኑ ጠይቀው ነበር። ደሊላም ሳምሶንን ምን ሲሆን ነው ኃይልህ የሚጠፋውና እንደሌላ ሰው የምትሆነው አለችው። ሳምሶንም በ7 ባልደረቀ በእርግብ ስር ብታሰር ኃይሌ ይጠፋል አላት። ደሊላም የፍልስጤም ወታደሮችን በጓዳዋ ደብቃ ሳምሶን እንዳላት አሰረችው። ውድቅት ሌሊት ላይ ሳምሶን ሆይ ፍልስጤማውያን መጡብህ አለችው። እሱም በኃይል የታሰረበትን ጠፈር በጣጠሰው። ደሊላም እውነቱን እንዳልነገራት ባወቀች ጊዜ በድጋሚ ጠየቀችው። አሁንም በሌላ አዲስ ገመድ ብታሰር ኃይሌ ይጠፋል አላት። እንደ መጀመሪያውንም በጣጥሶ ተነሳ። ለሶስተኛ ጊዜ የራሱን ጸጉር ከድር ጋር ጎንጉና በችካል ቸነከረችው። አሁንም ግን ሳምሶን የኃይሉን ምክንያት በትክክል ስላልነገራት ድሩን በጣጥሶ ችካሉን ነቅሎ ተነሳ። በስተመጨረሻም ግን እጅግ አጥብቃ በጠየቀችው ጊዜ ጸጉሩን ከውልደቱ ጀምሮ ተቆርጦ እንደማያውቅና ኃይሉ ራሱ ላይ እንደሆነ ነገራት። ደሊላም እውነቱን እንደነገራት ስላወቀች በውድቅት ሌሊት ሳምሶን በተኛበት ጸጉሩን ቆረጠችው። በዛው ቅጽበት እግዚአብሔር ኃይል ከሱ ተወሰደ። ፍልስጤማውያንም ጠርታ አስያዘችው። ሁለቱንም አይኖቹን አጥፍተው በእስር ቤት ወረወሩት። በግዞት ውስጥም ሆኖ ለፍልስጤማውያን ወፍጮ ይፈጭ ነበር። ፍልስጤማውያንም ሳምሶንን አሳልፎ ሰጥተናል እያሉ አምላካቸው ዳጎንን አመሰገኑት። አንድ ቀን ግን እንዲያዝናናቸው ሳምሶንን ወደ ቤተ መንግስት አስጠርተው ይቀልዱበትና ያሾፉበት ጀመር። ሳምሶንን በልቡ ወደ እግዚአብሔር ጸለየ። ጌታ ሆይ አንድ ጊዜ ብቻ ኃይሌን መልስልኝ አለ። እግዚአብሔርም ልመናውን ሰማው። ጸጉሩን መብቀል ጀመረ፣ ኃይሉንም መለሰለት። ሳምሶንም የቤተ መንግስቱን 2 ምሰሶዎች በእጆቹ በመያዝ በኃይል ገፋቸው። ቤተ መንግስቱም በታላቅ ድምፅ ፈራረሰ። ሳምሶንም በህይወት እያለ ከገደላቸው ጠላቶቹ ይልቅ በሞቱ ብዙ ጠላቶቹን ድል አደረገ። ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።